ፖለቲከኛ ተው የለም ኢትዮጵያ ውስጥ በቃ ስለ ገበሬ ሲነሳ እኔ እንጃ ውስጤ በጣም ስለሚረበሽ ከወዲሁ ይቅርታ ጠይቃቸዋለሁ። ወደ ዋናው ጉዳይ ሲገባ ኢትዮጵያ ውስጥ እየተደረገ ያለው ነገር ትክክል አይደለም። እስኪ ያደጉ ሀገራትን እዩ፣ እስኪ ሰርች አድርጉ፣ እስኪ ተማራናን ብላችሁ ታስቡኩ ለገበሬ ምንድነው እየተደረገ ያለው? እኛ ሀገር ላይ ምንድነው ለገበሬ እየተደረገ ያለው? ያደጉ ሀገራት ላይ በትራክተር ነው እንዲያርሱ የሚደረገው፣ ሰብል የሚሰበሰበው ምናምን በቃ ደስ የሚል ነገር ነው። ሀገራችን ላይ ስንመጣ ደግሞ በቃ ተሳደው ነው ተፈናቅለው ከ5 ዓመት በላይ ሆኗቸዋል። አሁን በየእርዳታ ጣቢያው ተቀምጠው አይደል እንዴ? አስቡት እንግዲህ እንደዚህ ሆነን እስከ መቼ ነው የምንሄደው? ጋዜጠኞች ስለምን ዝም ትላላችሁ? እስኪ ንገሩኝ። በቃ ሚዲያ ላይ ብቻ ዝም ብላችሁ የሆነ ሪፖርተር ያመጣላል፣ ያችን ማነብነብ ብቻ ነው በቃ። ይሄ ነው ጋዜጠኝነት። ስትማር እንዴት ነበር? ኢንቨስቲጌት ባልተማርከም? አረ ወዴት እየሄድን ነው? እስኪ ንገሩኝ። ሁሉም ኢትዮጵያ ውስጥ ፖለቲከኛ ሳይሆን ቁማርተኛ ነው ያለው። ድብን ያለ ቁማርተኛ ነው ያለው። አንድ ባንድ ማለት የደሃ ልጅ ህይወት ቁማር ተወራርዶ ነው እየተጫወተ ያለው። ልንገራቸው አይደለ? ተዋቸው እነሱ ባይዘው ይቅርታ አድርጉልኝ እንጂ ኢትዮጵያ ውስጥ 100 ፖለቲከኛ ከሚኖር እኔ አንድ ገበሬ ይሻለኛል። በቃ አንድ ያልተማረ ገበሬ በጣም 100% በቃ ይበልጥብኛል ከኢትዮጵያ ፖለቲከኞች ማለት ነው። ግን በቃ አሁን ያለው ነገር በቃ እስካሁን ስላለፈው ነገር እኔ ለመውቀስም አይደለም። አንዴ ሆኗል የሆነ ነገር በሆነው ይፈጠራል እናውቃለን። አሁን ግን ያ ነገር እንዴት ነው የሚፈታው? ገበሬዎችስ እስከ መቼ ነው እዛ የእርዳታ ቦታ ላይ የሚቀመጡት? አንድ ፖለቲከኛ እኮ ከሆነች ወረዳ ወደ ሆነች ወረዳ እኮ ለስብሰባ ሲሄድ እኮ ስንት ኮማንዶ እና ስንት መከላከያ ነው አጅቡት የሚሄደው? ግን ከ500 በላይ እኮ አንድ አካባቢ እኮ ከ500 በላይ ገበሬን እኮ የሆነች ካምፕ ሰርተለት እኮ መከላከያ እኮ እዛ ኖር ብትለው እኮ ይኖራሉ። እንደው ደሞዛቸውንም አትከፈላቸው መንግስት ሳይሆን ራሱ ገበሬ ይከፍላቸዋል። በቃ አዝምሮ ይከፍላቸዋል። የምር ነው ማለት ቀለቡን ምኑን በቃ ገበሬ ለዚህ ሮሮ ግን አርሶ ይብላ በቃ። ድሮ ለመንግስት እኮ በጣም ብዙ ነገር ሲረዳ የነበረ ገበሬ ነው። አሁን ከመንግስት 15 ኪሎ ስንዴ እየጠበቀ ያለው ይሄ ነገር ተገቢ አይደለም። ገበሬ ልጆቹንም እያስተማረ አይደለም። በቃ ሁሉም ነገር እያየ ነው ያለው ነገር ደስ አይል በቃ እንደኔ ይሄን ስል ግን መንግስትን ለመንካት ፈልጌ አይደለም። በቃ መንግስታችን ሆይ እስካሁን የሆነው ሆኗል። ከዚህ በኋላ ግን ገበሬ ከእርዳታ ይውጣ። እሱ እረጅ ነበር። እሱ ራሱ በጣም ነበር የሚረዳው ገበሬ በጣም ነው ሩሩ። ለገበሬዎች ነው የቆምኩት። በቃ ለሚመለከተው አካል እንዲደርስ ሼር አድርጉልኝ እባካችሁ። በቃ ይሄ ሰው ለሆነ ሰው ያደርሳል ብላችሁ ለምታስቡ ሰው ሼር አድርጉልኝ። ከዛ የሚመለከተው አካል ደግሞ መልስ እንዲሰጥበት ይደረግ።